ሰላም የዩቲዩብ ቤተሰቦቻችን ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ዛሬ ለየት ያለ ቪዲዮ ነው ይዘንላችሁ የመጣ ነው። እዚህ ጋር ዝንጅብል አለ፣ ነጭ ሽንኩርት፣ ቃሪያ አለ። እኔና እሱ በህይወታችንን ትዳራችንን የተመለከተ ጥያቄዎችን እንጠያየቃለን። ያንን ጥያቄዎች መመለስ የማይፈልግ ሰው ከነዚህ ሶስቱ መርጦ አንዱን ይበላል። መመለስ ደግሞ የፈለገ ሰው ጥያቄውን መመለስ ይችላል፣ መብላት የለበትም ማለት ነው። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ሆኑ። በዚህ ቪዲዮ ብዙ ነገር ትማራላችሁ ብለን እናስባለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ታተርፉበታላችሁ። እሺ፣ ጥያቄውን እውነት ለመናገር ራሳችንን እንችለን ነው ጥያቄውን ያወጣ ነው። ሳናይ ሰርፕራይዚንግሊ አሁን ነው እናንተ ፊት የምንመልሰው። እንግዲህ ሪያክሽኑን በዛው ታያላችሁ። እውነተኛ የሆነ ምላሽ ነው የምንሰጣችሁ። አይ ሆፕ ጥያቄዎቹ አይከብዱም ብዬ ተስፋ አደርጋለሁ። እስቲ ወደ ጥያቄዎቹ እንሂድ። አንተ ትጀምራለህ? እኔ ልጀምር? ሌዲስ ፈርስት። እሺ፣ ሌዲስ ፈርስት ብሏል። ቴንክ ዩ። እኔ እንግዲህ የመጀመሪያ ጥያቄ የሚሆነው እኔ የማደርገው ነገርና በጣም የሚያናድድ ነገር ምንድን ነው? በትዳራችን በላይፋችን ሊሆን ይችላል፣ ሁል ጊዜ በተደጋጋሚም ሊሆን ይችላል፣ አንዳንዴም ሊሆን ይችላል። የማደርገው ነገር ግን አንተን የሚያበሳጭ ነገር ወር የማትወደው ነገር ምንድን ነው? ኦኬ፣ እኔ የማልወደው ነገር በላይፋችን ላይ አንቺ የምታደርጊው እኔ የማልወደው ነገር ብዙም የለም። ግን ምንድነው ምግብ ይሰራና አንቺ ማለት ነው በቀን አንዴ ስለምትበይ ከኔ ጋር አብሮ የመብላት ነገሩ ብዙም የለም። ምክንያቱም እኔ በሰፊ መብላት እፈልጋለሁ፣ አንቺ ደግሞ በቀን አንዴ ስለምትበይ በቃ ብዙ ጊዜ አብረን ቁጭ ብሎ የመብላት እድሉ የለንም። ያንን እናድድበታለሁ በጣም። አሁን ደግሞ እኔ ነኝ የምጠይቅሽ፣ መጀመሪያ ስንገናኝ ማለት ነው ይህ ሰው አብሮኝ ላይዘልቅ ይችል ወይ ይጎዳኛል ብለሽ አስበሽ ነበር? በዛ ልክ ይጎዳኛል የሚለውን ባላስብም አብረን ላንዘልቅ እንችላለን የሚለውን አስቤያለሁ። ገብቶሃል? አንድ ሰው ፍቅር ሲጀምር አብሮ ላይዘልቅ ይችላል፣ ሊዘልቅም ይችላል። እንደ ሰው ደግሞ ሁላችንም እናስባለን ስለ ወደፊታችን። ሰው እንደዛ ላይዘልቅ ይችላል ብዬ ያሰብኩባቸው ጊዜያቶች አሉ። አምቢንግ ሆነስት። እስቲ አንቺ ደግሞ ቀጥይሽ። እሺ፣ ቀጣይ ደግሞ የኔ ጥያቄ ነው የሚሆነው ከኔ ጋር ለመሆን ትዳር በመያዝም ትዳር ውስጥ በመሆን አተረፍኩት የምትለው ነገር አለ? ልጆች እዚህ ውስጥ አይካተቱም። ከልጆች ውጪ ትዳር ውስጥ በመሆኔ እዚህ ትዳር ውስጥ በመቆየቴ ብዙ ነገር አትርፌያለሁ ካተረፍኳቸው ነገሮች ብለህ የምትጠቅሰው ነገር አለ? ብዙ ነገር አለ እንጂ ያተረፍኩት ያው ከልጆች ውጪ ስላልሽኝ ነው እንጂ አንደኛ ደስ የሚል ልጆች ሁሌም ትርፍ ናቸው ብዬ ስለማስብ፣ አንደኛ ደስታ፣ በቃ ትዳር ደስ ይላል እኮ ምክንያቱም በህብረትና በትብብር የሚደረግ ነገር ስለሆነ ደስ ይላል። ሁለተኛ ነገር ደግሞ በቃ በጣም ደስ የሚል ነገር ነው እንጂ አትርፌበታል አይደለም። እዚህ ጋር ምን እንድትናገር እየመሰለህ እና እኔ ብዙ ነገር አትርፌያለሁ ትዳር ውስጥ መሆኔ። አንደኛ በፊት ከነበረኝ ህይወት ማለት ነው ትዳር ውስጥ ባልሆን ኖሮ ጠፋ ነበር። ትዳር ውስጥ መሆኔ እኔን በጣም ፈሪ አድርጎ አረጋግቶኛል፣ በጣም ሰላም ሰጥቶኛል። ህይወቴም ቀጣይ ደስ የሚል ህይወት እንድኖር አድርጎኛል። ያንማ ባይሆን የፊት ህይወቴ በጣም ጥሩ አልነበረም። ገብቶሻል? ስለዚህ እድሜም አይኖረኝም ነበር እስካሁን። ስለዚህ አትርፌበታለሁ። እድሜን አንደኛ አስቀጥዬበታለሁ። እሺ፣ አሁን እኔ ነኝ አይደል? እሺ፣ እኔ ለአንቺ በቂ ፍቅር እየሰጠሁሽ እንዳልሆነ እንድታስቢ የሚያደርግሽ ነገር ምንድን ነው? ያው እውነቱን መነጋገር ነው አይደለ? ፖይንቱ የዚህ እንትን ሰዎችን እንዲማሩበት አድርገው እኛ ደግሞ ፊልም የምናደርገውን ነገር መነጋገር ነው በግልጽ። ስለዚህ አንዳንድ ጊዜ ምን ያናድደኛል፣ የራስን ፖይንት ብቻ የምትናገረው ነገር። አሁን የሆነ ነገር ትዳር ላይ ነው፣ ግጭት ይኖራል፣ መነጋገሮች ይኖራሉ፣ አለመግባባት ይኖራል። ያንን አለመግባባት ላይ ምንድነው የምታደርገው አንተ? ኖርማል የራስን ብቻ ሳይድ ተናግረ የኔን ሳይድ ማታዳምጠው ነገር
ገባ እንዲህ ነው ምናምን ብዬ ላስረዳ ስሞክር በቃ የራስን ተናግረሃል በቃ የማትሰማው ነገር። እሺ አሁን ደግሞ የኔ ተራ ነው። ራይት አንድ ቀን ስለ ትዳራችን እውነታ አለኝ የደበቀው ነገር አለ ብለህ ማህበራዊ ሚዲያ ላይ ለመናገር ብታስብ የምትናገረው የመጀመሪያ ነገር ምንድን ነው? ምን አንድ ቀን ስለ ትዳራችን እውነታውን የምናገረው ነገር አለ፣ የኔ ሳይድ የደበቅኩት መናገር የምፈልገው ነገር አለ ያልነገርኳችሁ ብለህ ማህበራዊ ሚዲያ ላይ ወጥተህ ለመናገር ብትሞክር የምትናገረው የመጀመሪያው ነገር ምን ሊሆን ይችላል? ኦኬ ያው በፊት ህይወቴ ጥሩ አልነበረም ስል በምን ምክንያት ነው? ያው ፋይሬጅ ላይ ስለነበርኩኝ በወቅቱ ከሰዎች ጋር ጣላ ነበረ፣ የተለያየ ነገር አድርግ ስለነበረ ያ ነው ለሰዎች ያልገለጽኩት ማለት ነው። ልገልጽም ያልቻልኩት ነገር እሱ ነው። መልስ ይሆናል። እስካሁን ያልመለስ ነው የለም። እሺ አሁን የኔ ተራው እስካሁን አብረን ካሳለፍናቸው መከራና ችግሮች አንጻር አብረሽኝ ያለሽው ዋናው ምክንያት ምንድን ነው? ኦኬ ካሳለፍናቸው ችግር አንጻር ለምን አብረሽኝ እስካሁን ድረስ ያለሽው ለምንድን ነው? ኦፍ ኮርስ ስለምወድህ ነው። ልጆች አብረን አፍርተናል። በጣም ረጅም መንገድ አብረን መተናል። ወደኋላ መመለስ ነው የሚሆነውና ኦን ቶፕ ኦፍ ዛት ግን ዋናው የኔ ሪዝኑ ስለምወድህ የልጆች አባት ስለሆን ልጆችን ስለምትወድ ጥሩ አባት ስለሆንክ ያ ነው። ቴንክ ዩ ኤኒ ታይም። እሺ አንቺ ደግሞ አሁን ተረኛችልሽ። እሺ በህይወት ለማን ነው ቅድሚያ የምትሰጠው? አንደኛ እኔ፣ ሁለተኛ እናትህ፣ ሶስተኛ ልጆች። ይሄን አልመለስም። ይከባድ ነው። ከዚህ ምረጥ። ጨክነሽ ልታበይ ነው? መመለስ ነው። ካልመለስክ በቃ ከቃሪያ ከጅንጅብል እና ከነጭ ሽንኩርት በቃ ጅንጅብሉን እበላለሁ። አንድ ነው አበላው? አዎ አንድ ነው። ይሄ አንድ እበላለሁ። ይሄ አንዳንድ ጊዜ የሚመር ነገር ጥሩ ነው ለሰውነት ይጠቅማል። እንዳለ መዋጥ ነው። አዎ ምንም አንድ ነገር አታስተርፍም። ዋጥ እኔ ኦልሞስት ጥያቄን አንድ ነው የቀረኝ። ባላው እሺ እኔም ልጠይቅሽ ለወደፊት ፈጽሞ ባደርገው የምትዩ ነገር ምንድን ነው? እኔም ይሄን አልመልስ እኮ እንደምትበይ አውቄ ነው። በቃ ከባድ ጥያቄ ነው የመጣሁልሽ። እሺ ቹዝ ያው ጂንጀር ቃሪያ አይሻልሽም? ኧረ እባክህ እና እዚህ አትቃጠሚ ደስ ይለኝ ነበር። በቃሽ ይቅርብሽ። አላፋፈረም። እኔ ሂድ በቃ ጥያቄያችን ጨርሰናል። ጨረስክ አንተ? አዎ የለሽም? የመጨረሻው ቃሎታችን መቃጠል ሆነ። ተቃጠል ነው ያለቀው። በጣም ነው የምናመሰግነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተማሪና አዝናኝ ቪዲዮዎችን ነው የምንለቅላችሁ። እንወዳችኋለን።
ባይ